ሰላም ሰላም እንዴት ናችሁ? ሁሉ ሰላም እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ልላችሁ የመጣሁት ማለት ነው ኧረ በስመ አብ የወንድ ማዳም ያለባችሁ ሰዎች ማለት ነው። እንደ ወንድ ሆኖ በቃ እንደ ማዳም አቃጣይ የሆነባችሁ ወንድ ያላችሁ ልጆች ማለት ነው። ኧረ ፈጣሪ ትዕግስቱን ይስጣችሁ። ትናንትና ምን ገጠመኝ መሰላችሁ? የሆነ ቦታ ለስራ ሄደን ማለት ነው እና ያው እኔ በቃ ቀለል አድርጌ ነው። ልጅቷ በጣም አሪፍ ልጅ ነች፣ ገና አዲስ ባለትዳር ነች፣ የሰውዬ እህት ነች። እና እዛ ሄድን ስራ አሉ አበሾች እና በቃ እነሱን ታግዣለሽ ትሄጃለሽ ስትለኝ ሴትዮ እኔ በቃ በደስታ ነው የሄድኩት። ማለት ልጅቷ በጣም ደስ የምትል ልጅ ነች። አሁን ያገባችዋ ማዳምዋ ማለት ነው፣ ወደፊት ማዳም ነች። ያው ከዛ ማለት ነው ደህና ስራውን እየሰራን እያለ ማለት ነው መጣ ሰውየው ማለት ነው። ምን ወጣት ነው አረብስማ ምን ወጣት ነው ይሄ፣ ሽማግሌ ይሻላል ከሱስ። ከዛ በቃ እያጸዳ ምናምን በቃ በጣም እየለፋን ነው፣ በጣም ረጅም ነው በቃ ቤቱ ምናምን፣ 3ኛ ፎቅ ላይ ነው። መስታወቱን ለወተን አጸዳን ማለት ነው። መጀመሪያ እህቷ ነበር ይዛን ሄደችው፣ የሰውዬ እህት ማለት ነው። ከዛ ሰውየው መጣ፣ ሴትዮዋ ሄደች። ከዛ በቃ እንዴት እንስራ፣ ያጸዳ ነው ድጋሚ አጽዱ ይላል፣ የሰራ ነው ድጋሚ በቃ ሁሉን ነገር ማቆሸሽ ሆነ ስራው ማለት ነው። በጣም ተናደድን። በቃ ሁላችንም ደህና በሞራል እየሰራን የነበርን 3 ነበርን፣ በሞራል እየሰራን የነበርን ልጆች ጭራሽ በቃ ሐሞታችን ፈሰሰ። በጣም የሚያናድድ ፓርት ማለት ነው። በቃ ምንም የማያጅበውም ማለት በቃ ምንም በቃ ሰው የሰራው ነገር የማይጥማው ሰው ገጥሟቸው ያውቃል። ልክ እንደዛ በቃ ግራ ገባን። በዚህ ላይ እኔ እንደውም ቤት የሆነ ነገር ጉርሽ የሄድኩት ሰው ምግብ እንኳን እንቁ ሳንዱች እንኳን አዞ እንደው ይሄን ብሉ አይልም። ቀኑን ሙሉ ደርቃል። ምን ቀኑን ሙሉ ይሄር ነው 2 ሰዓት ላይ ነው ያኔ 8 ሰዓት በኢትዮጵያ። ከዛ እስከ ማታ 4 ሰዓት ድረስ ማለት ነው። እንደውም ልጅቷ እግዚአብሔር ይስጣት ፍሪጅ ውስጥ አምሮኛ ዳምነሱ ታምሜ በፍቅር የጠየቀኝ እሱ ትይዣቸው ልቤ ከሚመላለሰው አላውቅም እንደሱ ይማርሻለኝ ሰው